እግዚአብሔርም ደግሞ ጀርባ ያዞረ ይመስለኝ ጊዜ ስልክ ደውሎልኝ ምን አለ ቢያጽናኑኝ ያልኳቸው ጊዜያቶች እና እግዚአብሔር ብቻ ተስፋ አድርጌ በጠበቅኩባቸው ጊዜያቶች የመጨረሻው ምዕራፍ ላይ አገልግሎት አቁሜ ቤት ገባለሁ። ከዚህ በኋላ ከማዘር ጋር ገበያ ንግድ ጀምራለሁ ብዬ ተስፋ ቆርጬ እኔ ኦልሬዲ ዝማሬ አቁሜ ወደ ዓለማዊው ዓለም ልገባ የመጨረሻው ታሪክ ላይ ነበር። እናቴ አንድ ነገር ትናገረኛለች። ቆማ ያለው ሰው ሆነ ያለው የመጨረሻው ምዕራፍ ላይ ሆኜ ከእህቴ ብሌን ጋር እዚህ ቸርች መጣ። እዛ መጨረሻ ላይ ቆመን ምንም በቃ ተስፋ ቆርጫለሁ። ደስም አላለኝም የነበረው ነገር በቃ እግዚአብሔርም የተወኝ የረሳኝ መስሎኛል። በጊዜው ተስፋ ቆርጬ በቃ ቤት ለቤት እነሱም በቃ እስቲ ዛሬ ፕሮግራም ስላለ እዛ ኋላ ምንም ተካፍለን እንሄዳለን እና ችግር የለም ግድ የለም እንሄዳለችኝ። ችግር የለም ግድ የለም ና ብላኝ ወሰደን። ከኋላ ቆመን ይመጣ ነበር መልእክት በፖስት በኩል ይነገር ነበር። እግዚአብሔር ስምን አገናለሁ ይላል። እግዚአብሔር አወጣለሁ ይላል። አሁን ያለበት ሁኔታ አትመልከት። አሁን ያለበት ሁኔታ ለአንተም ለሰውም ከባድ ነው። እግዚአብሔር ግን ቀላል አደርግልሃለሁ። አለት የሆነውን ጉዳይ እግዚአብሔር ሰንጥቄ በመካከላቸው አሳልፋለሁ ይላል። ትልልቅ የውጭ ደጆችን እከፍትልሃለሁ። ትልልቅ በሮችን፣ ትልልቅ ሚዲያዎችን፣ ትልልቅ አገልግሎቶችን እግዚአብሔር አሳልፎ ይስጣል እያለ ያወራ ነበር። በነገራችን ላይ እሱ የተናገረውን ትንቢት በሙሉ ነው አዲስ አበባ ባሉ ነቢያቶች የጸናል። ሁሉም መልእክቶች ትክክል ናቸው። ግን ተስፋ ቆርጬ የመጨረሻው ምዕራፍ ላይ በነበርኩበት ሰዓት ላይ መዝሙርም ዘግቻለሁ፣ ሁሉን ዘግቻለሁ እና እሱ ጋር ፕሮግራም የመጨረሻ ነኝ ፕሮግራም አድርጌ አልነበረም የመጣሁት። ግን እስቲ ምን ማለት ቢሆን ብላችሁ የምታስቡት ጊዜ የለም። የመጨረሻው ተስፋ ልትበጠስ የመጨረሻው ጋር ሆናችሁ እግዚአብሔር ለካያችን ይቀጥላል ነበር። እየቀጠለ ነበር እና በዛ ሞመንት ውስጥ ያለው ያ ትንቢት የመጣው ለእኔ ምንም እውነት አልመሰለኝም። የሚገርማችሁ ሁሉን ነገር እግዚአብሔር አቀናጀና አሁን አዲስ አበባ ምድር ላይ እግዚአብሔር መልካም ነገር አድርጎልኝ እየኖርኩ ነው ያለሁት። እግዚአብሔር ይመስገን። ያ መሞቻ አይደለም። በቅርብ ደግሞ ወደ ውጭ እንወጣለን። ደስ ያለው ሰው ከኔ ጋር ጌታን ይባርክ። ቆማችሁ ጌታን ባርኩልኝ። እኔ አፖስትል አሁን ላለሁበት አገልግሎት ትናንትናም ከኔ ጋር ነበረ። ትናንትና ቸርች ትንሽ አዳራሽ ውስጥ አብረን ነበር። በዛኔ ትልቅ ደረጃ ደርሰን ይልኛል እንደተናገረው ሆነ። እኔ ዳድ ነው የምለውና አፖስትል እናንተ አፖስትል በሚሉት የምታውቀው እኔ አባቴ ዳድ እያልኩ ከድሮ ጀምሮ ያውቃል እሱና በጣም ወዳለሁ፣ በጣም አከብራለሁ። መቆም ያስደስታል፣ ማገልገል ያስደስታልና በጣም ወዳለሁ። እግዚአብሔር ያክብርሽ። አንተ ስለሆነልኝ ስለተደረገልኝ ነገር በውስጥ ስለተቀመጠው ስለ ቅዱሱ ስለ እግዚአብሔር መንፈስ እኔ አልፎ ላቆመኝ ሰው ላደረገኝ ለእግዚአብሔር መንፈስ ደግሞ ጌታ ባረካል። አንተ ውስጥ ያለው ጸጋ ደግሞ ሪል ነው። አከብረዋለሁ። እግዚአብሔር በዘመናት መካከል የሰውን ልጅን አይረሳም። ሸለቆ ተራራ ዝቅታውን ከፍታውን አቤት ከሱ ጋራ ከፊት ለፊት ሲሄድ አሹን ይዞ እኔን እየመራ አይቼዋለሁ ጥበቃውን ምሕረቱን ለእኔ እንዳበዛ ዛሬም ቢሆን አምነዋለሁ አይተወኝም እንዲሁ በዋዛ